ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም በአዲስ አበባ ሽሮ ሜዳ ተብሎ በሚጠራው አካባቢ በአንድ ወጣት ላይ በፖሊስ የተፈጸመ ግድያ በርካቶችን አስቆጥቷል። ሟቹ ወጣት ተገኝ ባልቻ ወይም ኦሮሮ ይባላል። የአካባቢው ነዋሪዎች፣ የቅርብ ወዳጆቹና ጓደኞቹ ይህ ወጣት የታወቀ የአገር ባህል ልብስ ነጋዴ ነበር የሚል መልእክት አስተላልፈዋል። ብዙዎችንም እጅግ ከባድ ሀዘን ላይ ጥሏል። በአካባቢው በታታሪነቱና በለጋስነቱ ይታወቃል ያሉት የቅርብ ወዳጆቹ በቅርቡ የንግድ ሱቁ በመፍረሱና ንብረቱን በማጣቱ በከፍተኛ የስነ ልቦና ጫና ውስጥ ይገኝ እንደነበር ገልጸዋል። ከአንድ ወር በፊት ከአንድ ፖሊስ አባል ጋር በነበረው አለመግባባት ታስሮ 5 ቀናት በእስር ላይ መቆየቱን ገልጸው በወቅቱም አባቱ ከዚህ ዓለም በሞት መለየታቸውን አስረድተዋል። ከአንድ ወር በኋላ ደግሞ ወጣቱ ተገኝ ባልቻ ወይም ኦሮሮ በፖሊስ በተፈጸመ ጥቃት ምክንያት ለሞት ተዳርጓል። የፖሊስ አባሉም በቁጥጥር ስር ውሎ ምርመራ እየተጣራ እንደሆነ የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ አሳውቋል። ሙሉ መረጃውን በዜናችን በዝርዝር እናስደምጣችኋለን። በረከት ገበሬዋን ጨምሮ 4 ግለሰቦች የኢትዮጵያ ፌዴራል ፖሊስ በወንጀል እየፈለግኳቸው ነው የሚል መግለጫ አውጥቷል። መግለጫው በወጣ በደቂቃዎች ልዩነትም በረከት ወርቁ ወይም በረከት ገበሬዋ በመባል የምትታወቀው ግለሰብ በወንጀል መፈለጓን ተከትሎ ከባድ ወንጀላዎች የሰነዘረችበት ምላሽ ሰጥታለች። ግለሰቧ ከእርሻ ስራዋ ወጥታ ወደ ወርቅ ማዕድን ዘርፍ መግባቷን እንደምትቆጭ ገልጻ 8 ሚሊዮን ብር ሀገር አሳጣሽ መባሏን በማጣጣል እናንተ ራሳችሁ ከ15 ሚሊዮን ብር በላይ ወስዳችሁብኛል ስትል ስማቸውን ያልጠቀሰቻቸውን አካላት ወንጀላ አቅርባባቸዋለች። በዝርዝር የምንመለከተው ሌላኛው ርዕሰ መረጃችን ነው። ከነዚህ መረጃዎች በተጨማሪ ሱዳን በኢትዮጵያ አዋሳኝ ድንበሮች ላይ ተጨማሪ ወታደራዊ ኃይል እንዳሰማራች መገለጹ፣ የትግራይ ክልል ምክር ቤት በቅርቡ እንደገና ፕሬዝዳንት አድርጎ የመረጣቸው ዶክተር ደብረጽዮን ገብረ ሚካኤል የመጀመሪያውን የካቢኔ ስብሰባ በመምራት በይፋ ስራ እንደጀመሩ መገለጹ፣ ጉዳያችን እየታየ ያለው በፍርድ ቤት ሳይሆን በፖለቲከኞች ጠረጴዛ በመሆኑ ከእንግዲህ ፍርድ ቤት አንቀርብም ሲሉ የፖለቲካ እስረኞች ቅሬታ ማሰማታቸውን፣ እንዲሁም የአንድ ልጁን እናት አንድ ክፍል ውስጥ በአሰቃቂ ሁኔታ ከገደለ በኋላ ሬሳዋን ቪዲዮ በመቅረጽ ለቤተሰቦቿ የላከው ግለሰብ እስካሁን ድረስ ቲክቶክ በነጻነት እንደሚጠቀም መታወቁና ሌሎችን በዝርዝር የምንመለከታቸው መረጃዎች ይዘንላችሁ ቀርበን ስናልፍ በአዲስ አበባ ሽሮ ሜዳ ተብሎ በሚጠራው አካባቢ በአንድ ወጣት ላይ በፖሊስ የተፈጸመ ግድያ በርካቶችን አስቆጥቷል። ሟች ወጣት ተገኝ ባልቻ ወይም ኦሮሮ ይባላል። የአካባቢው ነዋሪዎች፣ የቅርብ ወዳጆቹና ጓደኞቹ ይህ ወጣት የታወቀ የአገር ባህል ነጋዴ እንደነበር ገልጸዋል። በአካባቢው በታታሪነቱና በለጋስነቱ ይታወቃል ያሉት የቅርብ ወዳጆቹ በቅርቡ የንግድ ሱቁ በመፍረሱና ንብረቱን በማጣቱ በከፍተኛ የስነ ልቦና ጫና ውስጥ ይገኝ እንደነበርም ገልጸዋል። ከአንድ ወር በፊት ከአንድ የፖሊስ አባል ጋር በነበረው አለመግባባት ታስሮ ለ5 ቀናት በእስር ላይ መቆየቱን ገልጸው በወቅቱም አባቱ ከዚህ ዓለም በሞት መለየታቸውን አስረድተዋል። ወጣት ኦሮሮ በትናንትናው ዕለት ለጥያቄ ትፈልጋለህ ተብሎ በፓትሮል ተጭኖ ወደ ፖሊስ ጣቢያ ከደረሰ በኋላ ቀደም ሲል አለመግባባት የነበረው ያው የፖሊስ አባል በጣቢያው ደጃፍ ላይ 4 ጥይቶች በመተኮስ ሕይወቱ እንዲያልፍ ማድረጉን አስረድተዋል። ይህ አሳዛኝ ክስተት በአካባቢው ነዋሪዎች ዘንድ ከፍተኛ ቁጣና ሐዘን የቀሰቀሰ ሲሆን በተለይም የሟች እናት የአባቱን ሞት ተከትሎ ከደረሰባቸው ሐዘን ሳያገግሙ ልጃቸውን ማጣታቸው መሪር ሐዘን ውስጥ እንደጣላቸው ተነግሯል። በትናንትናው ዕለትም የወጣቱ ስርዓተ ቀብር በቁስቋም ማርያም በተፈጸመበት ሰዓት ሽሮ ሜዳ አካባቢ የተሽከርካሪ መንገዶች ተስተጓጉሎ ነበር። ፍትህ ይሰጠን ሲሉም ለቀስተኛው ጥያቄውን ሲያቀርብ ነበር። የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ ሚያዝያ 29 ቀን 2018 ዓ.ም በጉለሌ ክፍለ ከተማ ወረዳ 1 ከቀኑ 10 ሰዓት ከ40 ደቂቃ ላይ አቶ ተገኝ ባልቻ በክላሽንኮቭ ጠመንጃ መገደሉን አረጋግጧል። ግድያውን የፈጸመው ረዳት ሳጅን ማቴዎስ ተመቸው ሲሆን ግለሰቡ በቁጥጥር ስር ውሎ ምርመራ እየተጣራበት እንደሆነም የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ ገልጿል። ፖሊስ አደረግኩት ባለው ምርመራ ከዚህ ቀደም በሟችና በፖሊስ አባሉ መካከል ጠብ ተፈጥሮ አቶ ተገኝ በፖሊስ ላይ ባደረሰው ጉዳት ታስሮ በዋስ ተለቋል ሲል አስታውሷል። ይህ በእንዲህ እንዳለ በዕለቱ ሟች በሌላ ወንጀል ተጠርጥረው በፖሊስ ተይዞ ወደ ፖሊስ ጣቢያ ከሄዱ በኋላ ከመኪና ወርዶ ወደ ውስጥ እንዲገባ ሲጠየቅ አልገባም በሚል ግብ በመፍጠራቸው በአካባቢው ግርግር አጋጥሞ ነበር ሲል ፖሊስ ገልጿል። ምንም እንኳን ግለሰቡ ከፖሊስ አባላት ጋር ግርግር መፍጠራቸው ተገቢ ባይሆንም የፖሊስ አባሉ የፈጸመው ድርጊት ፍጹም ተቀባይነት የሌለው ኢሰብአዊ ድርጊት ነው፣ ፖሊስ ከቆመለት ዓላማም በተቃራኒ እየተፈጸመ ነው ብሏል። የተፈጸመው ግድያ ተቋሙን የማይወክል መሆኑን የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ አስታውቋል። በተጠርጣሪ ላይ የሚፈጸምን መሰል ድርጊቶች አልታገስም፣ የግድያውን የምርመራ ውጤት በቅርቡ ለሕዝብ ይፋ አድርጋለሁ በማለትም የአዲስ አበባ ፖሊስ መግለጫ አውጥቷል። በሌላ መረጃ ደግሞ በማህበራዊ ሚዲያዎች በመንፈሳዊ አገልግሎት የሚታወቀው ኩኔ ደምላሽ የተባለ ወጣት አርባ ምንጭ ከተማ ቱሪስት
ሆቴል ምሳ እየበላ ከነበረበት ሚያዝያ 15 ቀን 2018 ዓ.ም ለጥያቄ ትፈልጋለህ በሚል ሲቪል በለበሱ ሁለት ሰዎችና አንድ የደንብ ልብስ በለበሰ መደበኛ ፖሊስ ተወስዶ መታሰሩን ቤተሰቦቹ ተናግረዋል ሲል ቲክቫህ ኢትዮጵያ ዘግቧል። ሌሎች ሁለት የአርባ ምንጭ ከተማ ነዋሪዎች በተመሳሳይ ቀን ከኩኔ ደም ምላሽ ጋር መታሰራቸውን የሚገልጹት ቤተሰቦቹ ከሌሎቹ ቤተሰቦቹ ጋር በመሆን የታሰሩበትን ምክንያት በተደጋጋሚ ቢጠይቁ ምንም አይነት ምላሽ እንዳልተሰጣቸው አስረድተዋል። ኩኔ ደም ምላሽ በአርባ ምንጭና አካባቢዋ እንዲሁም በተለያዩ ሀገራችን ክፍሎች የሚገኙና ድጋፍ የሚያስፈልጋቸውን አብያተ ክርስቲያናት ለመርዳት በማስተባበር ስራ የሚታወቅ መሆኑን የሚናገሩት ቤተሰቦቹ ላለፉት 13 ቀናት ምንም አይነት ክስ ሳይመሰረትበት እንደቆየ ተናግረዋል ሲል ቲክቫህ ኢትዮጵያ ጨምሮ ዘግቧል። በሌላ መረጃ ደግሞ የልጁን እናት በአሰቃቂ ሁኔታ ከገደለ በኋላ ሬሳዋን ቪዲዮ በመቅረጽ ለቤተሰቦቿ የላከው ግለሰብ እስካሁን ቲክቶክ በነጻነት እንደሚጠቀም ታውቋል ሲል መሰረት ሚዲያ ዘግቧል። የደቡብ ወሎ መሃል ሳይንት ወረዳ በቅርቡ አንዲት ልጇን በሞት ተነጥቃለች። አለሚቱ ሸጋዊት የተባለችው ወጣት ለተሻለ ህይወትና ለደካማ ወላጆቿ ደራሽ ለመሆን ወደ አዲስ አበባ ብቅ ብላ በአንድ ሆቴል ውስጥ የወጥ ቤት ረዳት በመሆን ትሰራ ነበር። የህይወት ጉዞዋ ግን አዲስ አበባ ከተማ ውስጥ አየር ጤና አካባቢ በሚገኝ በአንድ ሆቴል ውስጥ በጭካኔ ተቋጭቷል። ወንጀሉን የታዘቡ ደግሞ ይህ ወንጀል የተፈጸመው በታቀደና አስቀድሞ በተዘጋጀበት ሁኔታ መሆኑ ደግሞ ድርጊቱን ይበልጥ ዘግናኝ ያድርገዋል ይላሉ። ተጠርጣሪ ገዳይ ተብሎ ለሚዲያችን የተጠቆመው ደሳለኝ ሽመልስ የተባለ ግለሰብ ሲሆን ሚያዝያ 10 ቀን 2018 ዓ.ም ከሚሰራበት አሶሳ ከተማ በአውሮፕላን ተሳፍሮ አዲስ አበባ ገብቶ ነበር ሲል መሰረት ሚዲያ ዘግቧል። ቅዳሜና እሁድን ከአለሚቱ ጋር አብሮ ካሳለፈ በኋላ እሁድ ለሰኞ አጥቢያ በነበረው ሌሊት አየር ጤና በሚገኘው አሚኒ ሆቴል ውስጥ ህይወቷን ቀጥፎ መሰወሩን የአካባቢ ምንጮች ተናግረዋል ሲል መሰረት ሚዲያ ጨምሮ ዘግቧል። ሰኞ ሚያዝያ 12 ቀን ከጠዋቱ 4 ሰዓት ላይ ፖሊስ የሆቴሉን ክፍል ሰብሮ ሲገባ አስከሬኗን ያገኘ ሲሆን ወዲያውኑም ለምርመራ ወደ ዳግማዊ ምኒልክ ሆስፒታል እንዲወሰድ ተደርጓል። የአለሚቱ ቤተሰቦች ሀዘን ግን በዚህ ብቻ የሚያበቃ አልነበረም። ከ2 ዓመት በፊት ሌላ ወንድ ልጃቸውን በሰው እጅ በግፍ ተነጥቀው የነበሩት እነዚህ አቅመ ደካማ ወላጆች ዛሬ ደግሞ የአይን ብሌናቸው አለሚቱን አጥተው በከፍተኛ መሪር ሀዘን ውስጥ እንደሚገኙ መሰረት ሚዲያ ጨምሮ ዘግቧል። ተጠርጣሪው ደሳለኝ ሽመልስ ወንጀሉን ፈጽሞ ከጠፋ በኋላ ለሟች አጎት ማስፈራሪያ የአጭር የጽሁፍ መልእክት በስልኩ የላከ ሲሆን በአሁኑ ሰዓትም በአሶሳ ከተማ በነጻነት እየተዝናና መሆኑን የሚያሳዩ የቲክቶክ ቪዲዮዎች በመልቀቅ በቤተሰቡ ቁስል ላይ እንጨት እየሰደደ እንደሚገኝም ታውቋል ሲል መሰረት ሚዲያ ጨምሮ ዘግቧል። በሌላ መረጃ ደግሞ ጉዳያችን እየታየ ያለው በፍርድ ቤት ሳይሆን በፖለቲከኞች ጠረጴዛ በመሆኑ ከእንግዲህ ፍርድ ቤት አንቀርብም ሲሉ የፖለቲካ እስረኞች ተናግረዋል ሲል መሰረት ሚዲያ ዘግቧል። በእነ ዶክተር ወንዶሰን አሰፋ፣ መስከረም አበራ፣ ጎበዜ ሲሳይ፣ ዳዊት በጋሻውና ገነት አስማማው መዝገብ ስር የሚገኙ 16 ተከሳሾች ለፍርድ ቤት በላኩት አዲስ አቤቱታ የብልጽግና መንግስት ባለስልጣናት በፍትህ ስርዓት ውስጥ በግልጽ እጃቸውን በማስገባት ለሞት ቅጣት እያዘጋጁ ነው ማለታቸውን ሚዲያችን ሰምቷል ሲል መሰረት ሚዲያ ዘግቧል። ተከሳሾቹ በዚህ አቤቱታቸው ላይ እንዳሉት አቃቢ ሕግ ያለምንም ማስረጃ ክስ መስርቶብን ሳለ ይህንኑ እንድንከላከል መብታችንን ስንጠይቅ ፍርድ ቤት ሳትቀርቡ ከማረሚያ ቤት ሆናችሁ በፕላዝማ ተከላከሉ መባሉ በኢትዮጵያ የፍትህ ታሪክ ውስጥ ተደርጎ የማያውቅ ብይን በእኛ ላይ እንዲፈጸም ተጽዕኖ እየተደረገ ያለው በፖለቲከኞች ግፊት ነው ብለዋል። አክሎም የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ የህገ መንግስትና የጸረ ሽብር አንደኛ ወንጀል ችሎት በሞት በሚያስቀጣ ወንጀል ተከላከሉ ብሎ ከበየነ በኋላ ፍርድ ቤት ሳንቀርብ እንዴት ነፍስን የሚያስቀጥፍ የወንጀል ክስን መከላከል ይቻላል የሚለውን ጥያቄ መልስ አጥቶት ሳይሆን